ማለት እኔ እንጃ እሷም እህቴ ናት። በቃ ምንም ይሄን ያክል ኮፒም ካረገችን ችግር የለውም። እኔም እሷን ኮፒ ባረጋት ምን ችግር አለው? እኛ እህትማማቾች ነን። ግን ሆን ብሎ የሆነን ሰው የሆነ ነገር ማድረግና ሰውን እኮ እኔ አሁን የምወዳቸው አርቲስቶች አሁን እኔ የቴዲ ባለቤት አመለሰትን በጣም ነው የምወዳት። እግዚአብሔርን ልብስ ሁሉ የእሷን አይነት ነው መልበስ የምፈልገው። በቃ እሷ የሆነ ሮል ሞዴል ነች። የእሷን ስነ ምግባር መያዝ ፈልጋለሁ። የእሷን ልብሶች ስለ እውነት ቪዲዮዎችን ፌስቡክ ላይ ፎቶዎችን ብታዩ አመለሰትን ነው የምከተለው። እግዚአብሔርን ነው የምላችሁ ከበፊትም ማለት ነው። እና ሰው ያ ነገር ሊኖርበት ይችላል። እኔ ደስ ነው የሚል እግዚአብሔር እኔ ምንም በቃ በምን እንደምምል አላውቅም። ምንም ቅሬታ አለኝም። ግን እኔ ሰው የሆነ ሰው ሆን ብሎ የሆነ አለ አይደለም እኔ የሆነ ነገር እንደዚህ ወርታች ለማድረግ የመጣ ሰው ካለ ግን በጣም በዛ ሰው ላዝን እችላለሁ። ሆን ተብሎ የሚደረግ ነገር ከሆነ ማለት ነው። ከዛ በተረፈ ግን ይሄ ኮፒ መደራረግ ምናምን ችግር የለውም። አሁን እኔ ብቻ ሳይሆን አብዛኞቻችን የአርቲስቶች የሆነ ክሊፕ ሲሰሩ አሁን ቬሮኒካ እኔ እንትን እላታለሁ በጣም ነው የምወዳትና እሷ የምታደርገውን አክት ሁሉ የማድረግ ኮፒ አደርጋታለሁ። ያ ማለት ቅናት ወይም ደግሞ ያንን ሰው ለማውረድ ምናምን አይደለም። ግን እኔ ላይ የተደረገው ወይም ነው እየተደረገ ያለው የዛ ሳይድ ወይም የኔ ሳይድ እንደዛ ሆን ብሎ ወይ የኔ ሳይድ ያንን ሰው የማድረግ ከሆነ እንደዚህ በጎጠኝነት ምናምን ከተኬደ በጣም በቃ ከባድ ነገር ነው። ከዛ በተረፈ ግን እኔ ፐርሰናል ነገር ምንም ነገር የለብኝም። እኔ አሁን አንዳንዴ በጣም የምወደው ቪዲዮ ከተሰራው ሮዚኖ ምናምን የምትባለዋ ልጅ ሀዩቲ እግዚአብሔርን እኔ ካየሁ የምወደው ነገር እንትን ኮፒ ላደርጋችሁ ይችላል። ምን ችግር አለው? ምንም ችግር የለውም እኮ ነገርኳችሁ። ችግሩ ጥላቻ ወይም ደግሞ ያንን ሰው ማሳነስ ወይም ደግሞ የዛን ሰው ይሆናል አይደል የዛን ሰው ቦታ ማውረድ ከሆነ ነው ችግሩ። ከዛ ብቻ ነው ችግር ያለብኝ። ከኮፒ ፔስት ወይም ደግሞ እኔ የሆነን ሰው አይቼ ኮፒ ባረግ ምንም ችግር የለውም። ይሄ አድናቆት ይባላል። የዛን ሰው እኔ በቃ ጥሩ ነገር እየሰራው ነው ማለት ነው እኮ ወይም እሷ ጥሩ ነገር እየሰራች ነው ማለት ነው። እኔ እሷን ፎሎ ማረጋት የሆነ ጊዜ ላይ የሆነ ቪዲዮ ተደርጎልኝ ግብት ስል ብሎክ አድርጋኛለች ብሎክ አድርጋኛለች። ደነገጥኩኝ። እንዴ እኔ እና እሷ ጸብ የለም ያቡ አንድ ነገር ማታቂው ነገር አለ። አዎ ይሰማል። ላውራ ፈቅጅልኝ። ዝናብ እየጣለ ስለሆነኛ ነው አይሰማኝም። ኦኬ ይሰማል። ሌላዎቹ በታች ይሰማል። ዝናቡ ነው እንጂ ይሰማኛል። እሺ ኦኬ እሺ። አንድ ግልጽነትሽ በጣም ወድጄዋለሁ። የማራኪ ሰው የራሳቸው ማንነት ነው የሚናገሩት። ያንቺ ማንነት ወይ ደግሞ የኔ ማንነት ሊናገሩ አይችሉም። ሁለተኛ እኔ ማንኛውም ሰው ያውቃል ጠባይ አነጋገር ማማቾች ናቸው እያጋጋሉ ሌላ ሴቶች ስለሆኑ ሌላ ሰዎች ስለሆኑ ሰይፉ ፋንታሁን ላይ እንድትቀርብ ያደረገሽ ዮኒ ማኛ ነው? እሱ ነው ደውሎ እንድትቀርብ ያደረገሽ ወይስ በራስሽ ሰይፉ ነው የጠየቀሽ? አንቺ እችን ብቻ መልሽልና እንጂ። ኦኬ ሪያሊቲው ነው አይደል የሚፈለገው? ዋና ትክክለኛውን ነገር ነው። አንቺና ሰዋትማ ነው እኛም መሆንም የለበትም። ተው ብሎ ማስማማትን ሌሎች ጫጫታ እንዳይፈጥሩ እነሱን ወደ ስምምነት ማምጣት እንጂ እንደዚህ አይነት የወረደ ቪዲዮ አንቺ ትሰሪያለሽ አንቺ አትሰሪም ሰውን ዝቅ አድርጎ ያንን ከፍ ማድረጋችን ማን ነው አንቺን እንድትቀርቢ ያደረገሽ? እሱ ነው። አሁን ለጠየቀኝ ማለት ነው እኔ ኢትዮጵያ ልክ እንደመጣሁኝ በሳምንት አልሞላም ሶፎኒያ ሚሴጅ ላሳያችሁ እችላለሁ አስፈላጊ ምናምን ከሆነ ማለት ነው። እኔ ምክንያቱም እንደዚህ አይነት ነገር አስፈላጊ አይደለም በቃ አናውራም ያልኩት ለዛ ነው። እኔ ደስ አይለኝም በደረጃ እና በጣም ይደውሉልኝና እኔ ስልክ አላነሳም። ምክንያቱም እርዳታ ልንሄድ ዝግጅት ላይ ነን። በጣም ይደወልልኛል ስልክ አላነሳም ከነሴፉ ማለት ነው። ከዛ ሚሴጅ አስቀመጡልኝ። ሚሴጁ ምንድነው? ሚሴጁ ስልክ ስንደውልልሽ አታነሺም እና እኔ ከሴፉ ፋንታሁን እንደዚህ ነው ብለው ሚሴጅ ጻፉልኝ ማለት ነው። ከዛ ወደው አልመለስኩም። በሁለተኛ ቀን በሶስተኛ ቀን መለስኩላቸው ኢንተርቪው ማድረግ እንደሚፈልጉና ለአዲስ ዓመት ማቅረብ እንዳለባቸው የሰራዋቸው ስራዎች እንደገና ደግሞ
ያለኝ ማለት ነው። በጣም ሚዲያ ላይ እንድትቀርቢ ሰዎች ጥያቄ አቅርበውልን ነው እንደዛ ነው ያለኝ ሲለኝ እኔ እንደዚህ የእርዳታ እንደዚህ የማደርገው ነገር አለ ስል አዎ ከበዓል በፊት መቅረብ አለበት መሰል ከራሄል ጌቱ ጋር ነው የቀረበው ይብን ማለት ነው። ከዛ እንደዛ ብለው ጠሩኝ። ከዛ በቃ እኔ ቀጠሮ አስያዝኩኝ። ቀጠሮ ተያዘ። በእንደዚህ ሰዓቱንም ቀኑን ተያዘ። ከዛ በኋላ ምንም ማቀው ፐርሰናል ሰው ደውሎ እንዲህ ነው እኔ ያለኝን ሰው አላስታውስም። ከዛ በኋላ ግን ኢንተርቪው ካለቀ በኋላ እኔ ሰይፉ ጋር እንድትቀርቢ እነ ዮኒ ማኛ እንደተባበሩኝ ይሄንን ነገር እጃቸው እንዳለበት በኢንስታግራም ላከልኝ። እኔ አላስታውስም አሁን ጉዳዩ ማለት ነው ዲቴልስ። ኢቨን እኔ ኢንስታግራም ራሱ ረጅም ጊዜ ተጠቅሜ አላውቅም፣ ግን እንደዛ መሰለኝ ያለኝ እኛንን እንደዚህ እንድትይ ሬዲ እንድትሆኚ ምናምን እዛ እንድትቀርቢ ያደረግነው ምናምን። እኔ በዚህም ነገሮች አድርጌ የሆነ የማስቀምጥ አይነት ምናምን አይደለሁም። በቃ እኔ አለፍኩት ነው እንዴ ቴንኪው ምናምን ብዬ አለፍኩት መሰለኝ። እኔ አላስታውስም እዚህ ጋር የማይወሩን ነገሮች ስላሉ ማለት ነው። ከዛ መድረክ ላይ ግን ሴፉ የጠየቀኝ ማለት ነው፣ ገብታችሁ ማየት ትችላላችሁ። የጠየቀኝ ውጭ ላይ መጀመሪያ እንደዚህ ሪሴፕሽን ቁጭ ብሎ ሴፉ ያወራቸዋል። አወራን እና ያለውን ነገር እርዳታ ላይ እንደምሰራ ልብሶች፣ የተለያዩ ባህሎች እንደማስተዋወቅ ምናምን አወራኝ። እንደዚህ ታደርጊያለሽ እና በጣም ብዙ ሰው ይወድሻል። ኮመንት ላይ ዴም ያደረጉልን ሜሴጅ ምናምን እንደዚህ ማለት በሰዎች ድምፅ ማለት ነው። በድምፅ እንደሆነ እዛ ልቀርብ የቻልኩት በድምፅ እንደተፈለግኩኝ ድምፅ ማለት ከሌን አቅርቡልኝ ይሏሉ መሰለኝ ዩቲዩብ ላይ ከሌንም አቅርብልን ብለው ባደረጉት ነገር ነው እና በጣም ብዙ ሰው ይወድሻል። የሚገርም ነው። ኢትዮጵያ ላይ የዛኔ አይዋ ገና የመጀመሪያ 4 ሚሊዮን ሲታይ ታይቶ አያውቅም። የኢትዮጵያ ቪዲዮ አይታይም በዚህ ልክ ለመጀመሪያ ጊዜ ነው። ከዛ እኔ ፎሎወርስ የዛኔ 600 ሺህ ምናምን 5 ከምናምን 6 አልሞላ እና ያ በጣም ትልቅ ፔጅ ነበር ማለት ነው በዛ ሰዓት። ከዛ በቃ እኔ ኢትዮጵያ እንጃ ሊኖር ይችላል አልነበረም እንደዚህ ትልቅ ፔጅ ያለው ማለት ነው። ዩቲ ራሱ እኔ እና እሷ አንድ ላይ ነን መሰል። በጣም ነው መወዳት ባይዘው እሷን እና እንትናችን የሆነ አንድ ነው። ያው ስራችን አይገናኝም እንጂ የምንሰራቸው ነገሮች ማለት ነው። በዛ ልክ ነው እኔ እና እሱ ያወራ ነው። ከዛ ግን እኔ ቲክቶክ እንደከፈትኩ አካባቢ የሆነ እኔ ቤት ይገባል። ኢቨን አይዋ በጣም እየታየስ ሲሆን እኔ እዚህ ላይ የነበራችሁ ልጆችም አላችሁ ሊቭ ላይ ተቀምጬ ነው በጣም የሄደው እንትኑ በጣም የታየው ማለት ነው። እና ኮንግራ ምናምን ሁሉ ብሎኛል። እና እንደዚህ ቤቱ ኮመንቴን እንኳን ካየ ንግስቷን ፎሎ አድርጓት 1 ሚሊዮን ልታስገቧት ይገባል ምናምን ብሎ አድንቆኝ አበረታቶኝ ነው የምወጣው። ምንም እኔ እና እሱ እንደዚህ በፐርሰናል ማከብረው ሰው ነው የምወደው ሰው ነው። በዚህ ልክ እኔ ያወራው ነገር ምንም ለእኔ አሁን ሴንስ ምንም አልከፋኝም። በነገራችን ላይ ኢትስ ኦኬ። እኔ ያረግኩትን አውቃለሁ፣ ህዝቡ ያረገውን ያውቃል። በእርግጥ እውነት ነው እኔ ብዙ ስራ አልሰራሁም። ምክንያቱም እኛ የምንፈልገው ይህ ብቻ አይደለም። ብዙ መረዳት ያለባቸው በጣም ብዙ ሰዎች አሉ። እኔ ያደረግኩት በቂ ነው ብዬ አይደለም። በቂ ነው ብዬ በኮንፊደንስ የማወራውንበት ምንም ፕራውድ የምሆንበት ነገር የለም። ሰርቻለሁ፣ አዎ ሰርቻለሁ፣ ግን በቂ አይደለም ብዬ ነው የማምነው። እና በተረፈ ይሄ ነገር ግን ቢዘጋ፣ ምክንያቱም የሆነ ነገር በተወራ ቁጥር የአፍ ስህተት ነው እንጂ የሚመጣው ምንም ጥሩ ነገር አይመጣም። ስለዚህ እኔ ከእህቴ ጋር ወይም ደግሞ ከእህቶቼ ጋር ምንም ፐርሰናል ነገር የለኝም ማለት ነው። አንቺና መማር ምንም ያገናኛችሁ በውስጥ የሚያቀያየማችሁ በስራም በተለያየ ነገር ምንም ያቀያየማችሁ ነገር የለም። ያው ነገሩን ኦፕን አከክ አድርጎ አነሳ። ያው ሰውን በመመሳሰልና ባለው ነገር በዛ ይመስለኛል የተንቀሳቀሰው። ግን የሆነ የሰራበት ነገር ግን ለሁለታችሁ በጣም የሚያለያይና የሚያጣላ ነገር ነው። አይደረግም። ማን የሰራው ነው? አንተ ጋር የለውም። ዮኒ ጋር ነው እኔ እየተናገርኩ ያለሁት። እኔ አንተን ብናገር ምንም እንትን ስለማትል እኔ አሁን እየተናገርኩ ያለሁት ዮናስ ሙሉነህ አንተ ባየኸው እይታ ማየት መብትህ ነው። ዮናስ ሙሉነህ ግን ለመጀመሪያ ጊዜ ቲክታክ ሲመጣ እኔ እዚህ ቤት ከገስት ላይ ወርጄ ጆከር ጌም ልጫወት ነው ብላኝ እኔን አውርዳኝ፣ አዳምጡ፣ እኔን አውርዳኝ። ያንን ቪዲዮ ግን የሰው ተንከሲስነት ፈልገው አመጡት። ገስት ላይ ነበርኩ እኔ እዚህ። እንዲሁም እያወራን የነበረው ስለ ሼክ መሐመድ አወል ስለዛ ጉዳይ ነበር እየተወራ፣ ሶብር እያውላት ስለዛ ነበር እያወራን። አውርዳን ዮኒ ማኛን አስገባችሁ።
ጌም አይችልም እንዴት እንደሚላክ ይሄ ቪዲዮ ማየት ትችላላችሁ። ጌም እንዴት እንደሚላክ አያውቅም፣ ሁሉን ነገር አያውቅም። እንዲህ አድርገህ ነው እያለችው ጌም መጫወት ትችላለህ። እኔ ያለው ከታች ነበርኩ ያን ቀን። ዛሬ ላይ መጥቶ ግን አንዷን አሳንሶ አንዷን ከፍ አድርጎ እነሱን ለማጣላትና መካከል ላይ ገብቶ ሌላ ብጥብጥ ለማስነሳት ሁሌ አጀንዳ መፈለግ፣ ሁሌ ቪዋችንን ለማስነሳት በሌላ ሰው መጠቀም፣ በራሳችን የሆነ ነገር ሰርተን መታየት እንጂ ሁሌ እየበሰበሰ የሰው ልጅ ይመጣል። መማርና እሱ ያጣላቸው። ኦኬ ብሎክ አድርጋኛለች። ችግሩ እኮ እሱ ብቻ አይደለም፣ ሁሉ ነው። አሜሪካ ያሉት ሁሉ አሜሪካ የሚቀመጡ ሶሻል ሚዲያ አለን የሚሉ ይሄ የራሳቸው ስትራቴጂ ነው። የአንድ ሰው ብቻ አይደለም። ይሄ ማንኛውም ሰው አረብ ሀገር ያለና ኢትዮጵያና አውሮፓ ያለ መታዘብ ያለበት ነው። ለምን አያት እንደምትተርተው ምትላለች፣ ከበኋላ ማዘን ፈቀቅ ብለቀዘን ማስተዋል ያስፈልጋል። ኦፕን አንተ የምትለውን ነገር እኔ ያንን ነገር ሳይሆን እኔ እያልኩ ያለሁት አጀንዳ ፍለጋ ነው። አሁን አጀንዳ ፍለጋ ነው። ገብተዋል አይደለ? አጀንዳ ፍለጋ ስለ ይሄ ሰውዬ የሰራውን ቪዲዮ ሁላችሁም እኔ ጋር ስለተጣላ ምናምን እኔ በጣም ብሔርተኛ ነኝ። ኦፕን የሚያወራበትና እሱም እኔ የምናገርበት ነገር አንድ አይደለም። ኦፕን ስለ ብሔርተኝነቱ ሊገባው አይችልም። ይሄ ነገር ግን እየሄደበት ያለውን ነገር ለዚህ ትንሽ ቀናት እሱ ገብቶ በጭራሽ ከተናገረ በኋላ እየሄደበት ያለበትን ነገር እያየው ስለሆነ ለኛ እቺ ወለየ እቺ ጎንደሬ እቺንተና ሁለታቸው ለኛ አማር እንዲሁም ሁለታቸው እችም ተመልሳ እሷም አንድ አይነቶች ናቸው። አንድ ገስት ላይ ተቀምጠው እርዳታንም ሆነ የተለያየ ነገር አብረው እንዲሰሩ ነው የምፈልገው። ዮናስ ሙሉነህ ግን አጀንዳ ነው የምትፈልገው አይደለ? ሁለቱን አበላልጠህ አንዷን ለማስመታት፣ አንዷን ለማንቋሸሽ፣ አንዷን ለማውራድ እኔ በሁለቱም ዘንድ ከጠየቀ ብሔርተኛ እኮ አይደለም። የመጡበትን አካባቢ እየጠቀስክ ልትመጣ ትችላለኝ። መማርም ከእርቅ እሷም ከእርቅ አማራ ናቸው እንጂ ብሔርተኛ አይደሉም። ግን ቦታ አስተዳድሎ ሰጥቶ እኔ እመኑኝ አሁን በኋላ ይገባበታል አጀንዳውን በኋላ ይገባበታል። ማንን እየሰደበ እችን እየሰደበ በኋላ ይገባል። ብሎክ አድርጋሻል አይደል? መማር ብሎክ ካደረገችሽ ብሎክ እናስነሳ፣ እሷንና አንቺን አንድ እናስቀምጣቸዋል። እሱ የሚፈልገው የአማራን መበታተንና መፈረካከስ ነው የሚፈልገው፣ መጠቀም ነው የሚፈልገው። ችግር የለውም። ይኸውልህ ጆ ይሰማል አይደለ? ይኸውልህ ጆ ልንገርህ፣ እዚህ ጋር ማለት ነው በጣም ፑሽ ስለተደረግኩ የሆነ አለ አይደል የሆነ በጣም እንዳወራ ብዙ እኔ አሁን ተገድጄ ነው እያወራሁ ያለው። እኔ በእውነትም ደግሞ ማነው አሁን ምንም የተጨነኩት ነገር የለም። ግን አሁን እያስጨነቀኝ ያለው ምንድን ነው? የሰው ስም ይሆናላ ስም እንደዚህ ስም ሲነሳ ነው እንትን እያለኝ ያለው አለ አይደለ? እንጃ አውርተህ የማታውቀውን ሰው ይሆናላ። እኔ አሁን ጨነቀኝ፣ ግራ ገባኝ እኮ እኔ እና እሷ ምንም አውርተን ተሰዳድበን አንቺ እንደዚህ ብዬ ኮመንት ላይ እኔ ድሮ ማለት ነው የማውቀው ኮመንቴ ላይ መታ ዋው ቆንጆ ነሽ ስትለኝ ኮመንቷ ላይ ሄጄ ዋው ቆንጆ ነሽ ስል እንጂ የማውቀው ዋው ዛሬ አምሮብሻል ስንባባል ነው እኔ የማውቀው። እግዚአብሔርን ነው የምለው። ግን የሆነ ታይም ላይ ምን ተፈጠረ እኔ አላውቅም። ስለ እውነት ማለት ምን እንደተፈጠረ ራሱ ላውቅ አልችልም። ቤታዮ ራሱ በውስጥ እኔና እሷ ብዙ ነገር እናወራለን በፊት ላይ ማለት ነው። እና ምንን አስመልክቼ ምን ልበላት? ምንም ልላት አልችልም። ምክንያቱም እኔና መማር ምንም አላወራንም። እንዴት ብዬ አሁን ስለሷ ይሄ ነው ኮመንት ላይ ነው። ኮመንት ማለት እኔ አይደለሁም ወይ እሷ የእሷ ኮመንታተሮች እሷ ልትሆን አትችልም። ስለዚህ የሆነ ያለው ታፕ መልሶ ያዛት። እኔ ልውረድላት፣ ሰው ልቀንስላት። ታፕ